ሁሉም ባለማህተብ ክርስቲያን የክርስቶስ ደም እንዲሁ እንዳይባክን ስርዓተ ቤተክርስቲያን እንዳይጣስ ይህን ግዴታ ማወቅ አለበት። ለብዙ ባለማህተቦች እንዲደርስ ከጨፈራ ይሄ ይሻለናል መንፈሳዊ ህይወታችን በደም ሼር ኮፒ ሊንክ አድርጋችሁ ቪዲዮ እንዳይወርድ አድርጉት። ለእህት ወንድሞች አድርሱት። ቅዳሴ ጸበል ስንጠጣ ምን ማለት አለብን? ዝም ብለን እንደምንጠጣው ወይስ መጠንቀቅስ ያለብን ምንድን ነው? ቅዳሴ ጸበል እንደሚታወቀው ቤተክርስቲያናችን ለሚቆርቡ ሰዎች ብቻ እንዲሰጥ የቤተክርስቲያናችን ስርዓት ያተታል። ነገር ግን በዘመነ ሊቃውንት ማለትም በነ ቅዱስ ዮሐንስ አፈወርቅ ምእመን ከቤተክርስቲያን በስራ በተለያዩ ምክንያት እንዳይቀር ቅዳሴ ጸበል እንዲሳተፍ ስርዓትን አስቀምጠውልናል። ዲያቆኑም ለኛ ለምእመናን ሲሰጠ ቅዳሴ ጸበልን የሚያወጣው ቃል አለ። ይህም ቃል ምንድነው? ዝንቱ ማዬ ዘወፃ እምገቦሁ ለክርስቶስ፣ ይህ ከክርስቶስ ጎን የሚወጣ ማየገቦ ነው ይላል። እኛም ምእመን ተቀብለን እንዲህ እንላለን፣ ይሁነኒ መድኃኒትነ ስጋ ወነፍስ እንላለን። የነፍስና የስጋ መዳኛ ይሁነን ብለን ቅዳሴ ጸበልን ተቀብለን እንጠጣለን። ስንጠጣ ግን ፊታችንን መቀባት፣ ጸጉራችንን መተሻሸት፣ ቁስል ላይ ማድረግ፣ በኮዳ በተለያዩ ነገሮች ይዞ ወደ ቤት መሄድ፣ መሬት ላይ ማንጠባጠብ፣ በክርስቶስ ደም ላይ ማባከንን፣ በክርስቶስ ደም ላይ ኃጢአትን እንዳንሰራ ፈጽሞ ልንጠነቀቅ ይገባል። ስርዓተ ቤተክርስቲያንን እንዳናፈርስ ለብዙ እህት ወንድሞች እንዲደርስ ይህ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አድርሱ። ስርዓተ ቤተክርስቲያንን እናስቀጥል። በሌላ አስተማሪ ቪዲዮ እንገናኛለን።